ጨለማ ውስጥ ያለ ሰው ስለ ብርሃን መስማት አይፈልግም፣ ብርሃንን ማየት እንጂ። የከፋው ሰው ስለ ደስታ መስማት አይፈልግም፣ ደስታን ማግኘት እንጂ። ብዙ ሰዎች ብቻቸውን ነው የሚኖሩት። ለምን ይመስልሻል? እነሱም በደጉ ዘመን የኔ የሚሉት ሰው ነበራቸው። ነገር ግን በአንድ የቀን ጎዶሎ ያንን ሰው ይነጠቃሉ። የዛኔ ዳግም ሰው መውደድ፣ ዳግም ማፍቀር ይፈራሉ። ይገርምሻል፣ በአንድ ወቅት እኔም እዛ ጊዜ ላይ ነበርኩ። ባለፈው ህይወቴ በብቸኝነት ዓለም ውስጥ ለራሴ እኔው ራሴ እንድኖር ሌላ ሰው ፈጽሞ ወደ ህይወቴ ማቅረብ እንደሌለብኝ ይሰማኝ ነበር። ፈልጌ ሳይሆን ከዚህ በፊት የተጎዳሁበትን ህይወት ዳግም መጎዳት ስለማልፈልግ። በእርግጥ ይሄ ሀሳብ አሁን ላይ የለም። አዲስ ብርሃን ያገኘው ይመስለኛል። ያጣሁት ነገር ባልጠበቅኩት ባላሰብኩት ሁኔታ ያገኘሁት ይመስለኛል። ስትነቂ ብዙ የምነግርሽ ነገር አለ።